የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ዲያቆናት፣ ምዕመናት በእግዚአብሔር ሰላምታ እንደምን አመሻችሁ። እንደምን አመሻችሁ። እግዚአብሔር ይመስገን። አይሰማም መልሳችሁ። እንደምን አመሻችሁ። እግዚአብሔር ይመስገን። በድጋሚ እንደምን አመሻችሁ። እግዚአብሔር ይመስገን። በቸርነቱ የጠበቀን ይህችን ቀን ይህን ታላቅ በረከት እንድናገኝ ፈቅዶ እዚህ የሰበሰበን አምላካችን እግዚአብሔር የተመሰገነ ይሁን። አሜን። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ትምክህት ከእኛ ይራቅ። ቅዱስ ጳውሎስ በገላትያ ምዕመናን በጻፈው መልእክቱ ምዕራፍ 6 ቁጥር 14 ላይ የተናገረው ኃይለ ቃል ነው። አጠገባችሁ ያሉ ሰዎች ዝም እንዲሉ ንገሯቸው። ከጎናቸው ያሉት For those who are not able to listen what I'm saying, this is a special moment where we are going to deliver the purpose of this event, the purpose that we are all here. Even though this is an event where we have a social gathering, the source of it is the Holy Bible. So we need to really take a lesson about why we're here, about why we are eating the bonfire we set up here today. ቅዱስ ጳውሎስ ሰውን የሚያስመኩ ስጋዊ ነገሮች እንዳሉ ያውቃል። ሰው ስልጣን ያስመካዋል፣ ሰው ጉልበት ያስመካዋል፣ እውቀት ያስመካዋል፣ ውበት ያስመካዋል፣ የደከመው ጥሩ ጊዜ ያስመካዋል። ከዚህ ሁሉ የሚበልጠው በክርስቶስ ለሚያምን የሰው ወገን ሁሉ በእርሱ በክርስቶስ የሚገዛንንም ኃጢአት ድል ባደረገበት በመስቀሉ መመካት ነው። መስቀል ዝም ብለን ያገናኘነው እንጨት አይደለም። መስቀል በተለይ ለክርስቲያኖች፣ ለኦርቶዶክሳውያን ክርስቲያኖች ይሄ በዓል በዚህ በኢትዮጵያውያን መካከል ብቻ የሚከበር አይደለም። እስልምና ከረረ የሚባልበት ምድርም መስቀል ልክ እንደዚሁ ይከበራል። መስቀልን ምልክት ማድረግ ያስነውራል ተብሎ በሚታሰብበት፣ ክርስቲያኖች በሚጨቆኑበት በሚገፉበት ምድርም መስቀል በሕይወታቸው የሚያከብሩት ኃይል አድርገው የሚጠቀሙበት የሚመኩበት የምንመካበት መሳሪያችን ነው፣ መሳሪያቸው ነው። መስቀል
ለክርስቲያኖች ለሕይወት የሆነን የሕይወት ዛፍ ነው። መስቀል የድል አክሊል ነው። መስቀል የእግዚአብሔርን ፍቅር የምንማርበት ያገኘንበት የፍቅር ምልክት ነው። በትንቢተ ኢሳይያስ ምዕራፍ 53 እንደተጻፈልን ጌታችን ሁላችንንም ይገዛን የነበረ ያንበረከከንን ከምንኖርበት የተድላ የደስታ ስፍራ ከገነት ያስወጣንን ኃጢአት ያሸነፈ ድል ያደረገው በመስቀል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ሞትን አሸንፎታል። ለትንሣኤው መንገድ የጠረገ መንገድ መስቀል ነው። መስቀል ከሞት ወደ ዘላለማዊ ሕይወት የተሸጋገርንበት ድልድይ ነው። በዚህ የተነሳ ክርስቲያኖች ይህንን ጌታችን ኃጢአትን ያሸነፈበትን በእኛና በእሱ በእኛና በእግዚአብሔር መካከል የነበረ የጥል ግድግዳ ያፈረሰበትን ሰላም ያደረገበትን ሞትን ያሸነፈበትን ከሞት ወደ ዘላለማዊ ሕይወት የተሸጋገርንበትን መስቀል ምልክት አድርገን እንጠቀምበታለን። አብያተ ክርስቲያናት ባሉበት ሁሉ መታወቂያው ምልክቱ የክርስቶስ መስቀል ነው። ክርስቲያኖች ለመሆናችን ምልክታችን መስቀል ነው። ካህናት ምልክታችን መስቀል ነው። ለዚህ ነው ቅዱስ ጳውሎስ ሰው በመሳሪያው በጉልበቱ በኃይሉ ሊመካ ይችላል፣ እኔ ግን የምመካበት የክርስቶስ ሥራ ነው። የምመካበት ክርስቶስ ኃጢአትን ያሸነፈበት ሞትን ድል ያደረገበት መስቀል ነው በማለት የነገረን። ይህንኑ ተከትለን መስቀል የሁላችንም የድል መሳሪያ ስለሆነ በዙሪያችን ያለን የሚቃወመንን ሁሉ የምናሸንፍበት ምልክታችን ስለሆነ ቤተ ክርስቲያናችን ልዩ ስፍራ ትሰጠዋለች። ይህ መስቀል በሚሰራው ልዩ ስራ፣ በሚያሳየው ልዩ ኃይል፣ በሚፈጽመው ልዩ ተአምር የተነሳ መስቀሉን ለመሸፈን መስቀልን ደካማ ለማስመሰል በዚህ የሚመኩትንም አንገት ለማስደፋት እንዲህ ያለ መስቀልን ይዞ ኃይል አድርጎ የመጠቀም ፍላጎታቸውን በውስጥ ለማዳከም ከመስቀል ፍቅር ለመለየት ብዙ ተቃውሞ ነበረ፣ ብዙ እንቅፋት ነበረ፣ ብዙ ተንኮል ነበረ፣ ብዙ እንቅፋት ነበረ። ይሄ እንቅፋት ሁሉ ተወግዶ ይሄን የሚሰሩ ሁሉ ያፈሩበት፣ በመስቀል ደግሞ የተመኩ ቀና ያሉበት፣ እግዚአብሔር በኃይሉ በመስቀል ሥራ እንደሚሠራ ያሳየበትን ምልክቱን ለማክበር ነው ዛሬ እዚህ የተገኘ ነው። ስለዚህ ክርስቲያኖች ይህን በዓል ስናከብር ሦስት ነገሮችን ማስታወስ አለብን። አንደኛ ዛሬ የምናከብረው በዓል በእምነት ከሁላችንም የሚጠበቀው መታዘዝ ስለሆነ፣ እስኪ ተናገሩ። በእምነት ከሁላችንም ምንድን ነው የሚጠበቀው? መታዘዝ በሉ። መታዘዝ። ምንድን ነው ከእኛ የሚጠበቀው? መታዘዝ። አይሰማኝም። ምንድን ነው ከእኛ የሚጠበቀው? ምንድን ነው ከእኛ የሚጠበቀው? መታዘዝ። በእምነት ላሉ ሁሉ ከእኛ የሚጠበቀው መታዘዝ ነው። እሌኒ በዛሬው ዕለት ንግሥት እሌኒ አድርጊ የተባለችውን ሰርታ ታዛ
የሰራችውን ስራ ያሳየችውን እምነት ለማሰብ የተገናኘ ነው። ዋናው በዚህ ቀን የምናስታውሰው በሕይወታችንም እያንዳንዳችን ራሳችንን ልንመለከትበት የሚገባ እድል የተሰጠን እታዘዛለሁ ወይ እንድንል። ልጆች ለወላጆቻቸው ይታዘዛሉ፣ ሚስት ለባሏ ትታዘዛለች፣ ምዕመናን ለአባቶቻቸው ይታዘዛሉ። የመታዘዝ በዓል ነው የዛሬው በዓል። ታዛ አደረገ። ሁለተኛው በዛሬ ቀን ማስታወስ ያለብን መስቀል በየዕለቱ የእያንዳንዳችን ኃይል ጉልበት እንደሆነ መስቀል ኃይላችን ነው። በምስሉ ይወጣችሁ መስቀል ኃይላችን ነው። መስቀል ኃይላችን ነው። ኃይላችን ምንድን ነው? መስቀል መስቀል ምናችን ነው? ኃይላችን ነው። ኃይላችን ምንድን ነው? መስቀል መስቀል ነው። በዚህ አናፍርም። መስቀል ኃይላችን ነው። አባቶቻችን ዋናውን ጠላት ዲያብሎስን ጌታችን የተቀጠቀጠበትን ይህንን መሳሪያ ይህንኑ ጠላት ሲቀጠቅጡበት ኖረዋል። ዛሬም ይህን ጠላት የሚቀጠቀጥበት መሳሪያ መስቀል ነው። ሞት የሚሸነፍበት መሳሪያ መስቀል ነው። ኃጢአትን፣ ክፉ ሐሳብን፣ ክፉ አመለካከትን፣ ደካማነትን የምናሸንፍበት ኃይል በየቀኑ ሰው ጉልበት ያስፈልገዋል። ዛሬ በልተን ጠጥተን መጥተን ነው እዚህ የቆምነው። ጉልበት ይፈልጋል የሰው ልጅ። መንፈሳዊ ጉልበት ያስፈልጋል ለመንፈሳዊ ሕይወት። አንዱ ኃይል ክርስቶስ፣ የክርስቶስ መስቀል ነው። ሶስተኛውና የመጨረሻው ዛሬ ከምናከብረው በዓል የምንወስደው መስቀል ለቤተ ክርስቲያናችን የአንድነት ምልክት እንደሆነ ነው። ሽማግሌ፣ ጎልማሳ፣ ወጣት፣ ሕፃናት ሁላችንም ዛሬ ምን ለማክበር ነው እዚህ የተገናኘ ነው? እስኪ ንገሩ። ምን ለማክበር ተገኘን? አንድ አደረገ መስቀል። አያችሁ፣ ሕፃናትን፣ ወጣቶችን፣ ጎልማሶችን፣ ሽማግሌዎችን፣ የተማረውን ያልተማረውን፣ ባለጠጋውን ድሃውን፣ ቋንቋው የተለያየ የሆነው መልኩ የተለያየ የሆነው አንድ አደረገ። የኢትዮጵያ ቤተ ክርስቲያን እንደ ኢትዮጵያ ያሉት አብያተ ክርስቲያናት በክርስቶስ መስቀል በዓል የሚያሳዩት አንድነትን ነው፣ ህብረትን ነው፣ መተሳሰርን ነው፣ መተጋገዝን ነው። ይህንን ለትውልድ ሁል ጊዜ መንፈሳችንን እያነስን በየዓመቱ የላላ ግንኙነት ካለን እንድናጠብ፣ የተራራቀ ካለን እንድንቀራረብ፣ አእምሯችንን እየፈተነ የሚያለያየን ዓለም ውስጥ የተዘራ ብዙ ነገር ካለን እንድናረግ፣ ወደ አንድነት እንድንሰበሰብ፣ ወደ አንድነት እንድንመጣ፣ በአንድ ሀሳብ በአንድ መንፈስ እንድንሆን ነው ቤተ ክርስቲያን ይህንን በዓል የሰራችልን። እንግዲህ ሁላችንንም በዓልን ለማክበር እንደታዘዝነው ሁሉ ለእግዚአብሔር ቃል እየታዘዝን እንድንኖር መንፈሳዊ ሕይወታችን እንዲበረታ መስቀል ኃይላችን እንዲሆንን ከመራራቅ ርቀን በአንድነት እንድንኖር አምላካችን እግዚአብሔር በመስቀሉ ኃይል ሁላችንንም ይርዳ። አሜን። ሁላችንንም ያግዘን። I just want to say very few words about today's event. This is one of the minor feasts of our Lord Jesus Christ. We are gathered here to confirm that the cross of our Lord Jesus Christ is the sign of a victory, it's a sign of unity, it's a sign of strength for us all. The cross of our Lord Jesus Christ is not just a piece of wood. It's a power. Through that our fathers conquered
enemies of the Word of God, all the enemies of the will of God, all the enemies who were trying to cover the miracles that had happened to our forefathers and foremothers. We carry the cross of our Lord Jesus Christ as Christians on our neck, putting as a necklace. For us Christians, we carry the sign of the cross of our Lord Jesus Christ so that we can heal those who are struggling with different types of health complications or health problems. Therefore, when we are here, we never have to forget that it's an event for us to just gather socially. This is a meaningful event where we commemorate the finding of the true cross of our Lord Jesus Christ, which was buried under the ground for 3 centuries. For 3 centuries. Queen Eleanor, the queen we remember today, was always following the direction that was given to her. Just like her, let us follow what our church fathers are always telling us, what the teachings of the Holy Bible is always telling us, so that we can show that we are still the witnesses of the cross of our Lord Jesus Christ, just like Queen Eleanor. Regardless of all, I don't want to really take much more than this, but let us always have the cross of our Lord Jesus Christ, so that we can have the strength to win our adversary, to conquer our adversary, who is Satan, who is always tempting us, who is always trying to take us away from the track of, or from the way of an everlasting life. May God bless us all, and may God also bless us with this cross, which this generation including ourselves. እግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። አሜን።